በጣም ደንግጫለሁ። ኤፋ ወንድሜ እንኳን ደስ አለ። እንኳን እግዚአብሔር ለዚህ ቀና በቃ። ያብም እንኳን ደስ አለሽ። በቃ እንግዲህ ከተቀበሉን ተቀበሉን፣ ካልተቀበሉንም እንግዲህ ምንም ማድረግ አንችልም። ምታዩት ይሆናል። የሁላችንም የቤተሰብ ፍላጎት ነው። ስለዚህ እንግዲህ እኛ እንደዚህ በክብር እንዳስገባናችሁ ፈጣሪ ደግሞ እንግዲህ በክብር እስከ መጨረሻው ያዝልቃችሁ እንላለን። የቸጉን ስነ ስርዓት ለመፈጸም ቤተሰቦቼም የኤፍሬምን ጓደኞች ልጆቼም ሌሎችም ጎረቤትም ይዤ መጥቻለሁ። ያኩትን ሽምግልና እንደምትቀበሉ ባለሙሉ ተስፋ ነኝ። እንግዲህ መልሳችሁን እንጠብቃለሁ። ዛሬ ለሶስተኛ ጊዜ እምቢ እንደማይሉን ተስፋ እናደርጋለን። አላህ ደግሞ እንደሚያሳካው ባለሙሉ ተስፋ ነኝ። የትዳር ህይወት እግዚአብሔር አምላክ በሰፊው ባርኮ ቀድሶ እንግዲህ አስተካክሎ እሱ መንገድ ይምራ። እግዚአብሔር ይመስገን። ያው ዛሬ በጣም የደስታ ቀን ነው። ለልጃቸው ደግሞ ሰብሰብ ብለን እንደምንገኝ ተስፋ አደርጋለሁ። በጣም ደንግጫለሁ። ለምን እንደፈራው ለምን እንደደነገጥኩኝ አላቅም። ያው ከዚህ በፊት ቀለበት ፕሮግራሙ ላይ በጣም ነርቨስ ሆኜ ነበር፣ ደንግጬ ነበር እንደምታውቁትና የዛሬው ደግሞ ከዛ ይበልጣል፣ ይለያል። ያው አጎቶች ያሉ፣ አባቴ ያለ፣ ጓደኞች ያሉ ያው ከዚህ በፊት ከካሜራ ውጪ ከአንዴም ሁለቴም ደጅ ተጠንቷል፣ ደጅ ጠንተዋል እና አሁን የመጨረሻው ይመስለኛል። ያው የሴት ቤተሰብም የሚያስፈልገው ነገር እንዲያዝ ከኔ በኩል ትእዛዝ ሰጥቻለሁ። አባቴም ትእዛዜን አክብሮ ሁሉም ነገር አዘጋጅቷል። አጎቶቼም ሁሉም ነገር ዝግጁ ሆኗል። ጓደኞቼም ተዘጋጅተዋል። ኤፋ ወንድሜ እንኳን ደስ አለ። እንኳን እግዚአብሔር ለዚህ ቀና በቃ። ያብም እንኳን ደስ አለሽ። በጣም ደስ ብሎኛል የእናንተን ሽምግልና በመገኘቴ ግዴታም ስለሆነና በጣም ማርያምን በቅርብ ነው ቀለበት የሚያሰራችሁት። ምን እንዳለፋችሁ እናውቃለንና ወንድሜ እንኳን ደስ አለ። ያበደ እንደሚሆንልሽ ተስፋ አደርጋለሁ። ከዚህ በኋላ ልጅም እንደሚመጣም ተስፋ አደርጋለሁ። አሁን ወደ ትዳር ውስጥ ገብተሻል፣ እኛም እንቀጥላለን። ወንድሜ በጣም ደስ ብሎኛል። አንተ ይመቻችሁ። እሺ ሰላም ናችሁ? እንዴት ነው? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ነው? ሰላም ነው? ከተገናኘን ቆየ። ጤንነታችሁ ደህና ነው ወይ? እኔ ጤናዬ ደህና ነው አለሁላችሁ። ይኸው ፈታ እንዳልኩ አለሁ፣ እግዚአብሔር ይመስገን አላችሁልኝ። ትንሽ ወደ ኋላ ብያለሁ፣ ጠፍቼባችኋለሁ። በሆነ ቻሌንጅ ነው። መቼም ቻሌንጁ ይገባችኋል። እናንተ ሰላም ናችሁ ወይ? አሁን ይሄ ከወንድሜ ጋር ሆኜ ፈታ ፍንሽንሽ ልንል ነው። በቃ እንግዲህ ከተቀበሉን ተቀበሉን፣ ካልተቀበሉንም እንግዲህ ምንም ማድረግ አንችልም። ምታዩት ይሆናል። እኔ ደህና ነኝ አለሁላችሁ፣ እግዚአብሔር ይመስገን። ሁላችንም ሰላም ነን። እናንተ ደህና ናችሁ ወይ? እኔም ደህና ነኝ እግዚአብሔር ይመስገን። ይኸው አለሁ፣ እንደተደሰትኩ አለሁ። ተባረኩልኝ፣ እወዳችኋለሁ። እንግዲህ ምንሄደው ማለት ነው። ምንሄደው በጉራጌ በዓል ቸግ ይባላል፣ በአማራም ቸግ ይባላል። እንግዲህ ለዘለን እናስባለን፣ ከእግዚአብሔር ጋር እንሄዳለን፣ የተላከልብንን አደራ እናስፈጽማለን ብለን እናስባለን። ያው ብዙ ሰዎች አሉ። እንግዲህ እኔም ፈርቻለሁ። ኤፍሬም ምን ያህል ስሜቱን እንደሚረበሽ ታውቃላችሁ። እኔ እንደዚህ የፈራው እሱ ደግሞ ምን ያህል ለሶስተኛ ጊዜ እምቢ እንደማይሉን ተስፋ እናደርጋለን። ያው እግዚአብሔር ይጨመረበትና ትዳራቸውን እኔ በጣም ደስ ብሎኛል። ለምን የኔ ታናሽ ነው ግን አገባ። ቀደመ ለጥቂት ነው ሳተኝ፣ ግን ያው ቀጣይ ደግሞ እኔም ድል ባለ ሰርግ ሙሽራለሁ ብዬ ተስፋ አደርጋለሁ። ወንድሜ ትዳራችሁን ያዝልቅላችሁ፣ በፍቅር ረጅም ዓመታትን አሳልፉ። በጣም ወዳችኋለሁ።
ያቶ ሙላ በብዙ ባህሎች ይታወቃልና ደጅ ምንጠና ከሆነ ከዚህ በኋላ እንመላለሳለን። ለምን እቺን የመሰለች ወርቅ ልጅ ላጣት አልፈልግም። ጓደኞቼም እኔና እሷም ሊያጡን አይፈልጉምና አባቴንም ጓደኞቼም አጎቶቼም እንግዲህ እንዳታሳፍሩብኝ ማለት እፈልጋለሁ። አመሰግናለሁ። እንግዲህ ፋሚሊዎቻችን እንደዚህ ፏድምቅ ሽብርቅ ብለን ዛሬ ወደ ሽምግልና ፕሮግራም ልንሄድ ነው ማለት ነው ከወንድሞቼ ጋር። እንዲሁም ደግሞ አባቶቻችን አሉ። አባቶቻችን ውስጥ ናቸው። አሁን ትንሽ ቆይተው ይወጣሉ ማለት ነው። እንግዲህ መያዝ ያለብን ነገር በጉራጌ ባህል የሚገቡትን ነገሮች በሙሉ ይዘናል ማለት ነው። መኪና ውስጥም አንዳንድ እቃዎች አሉ። እንግዲህ ዛሬ ምርጥ የሽምግልና ፕሮግራም እናካሄዳለን። እነሱም ልጃቸውን ይፈቅዱልናል ብለን ተስፋ አለን። እንግዲህ ያ እዛ ምንለው ሽቦ የልብስ ሽቦ ሎጋ ሽቦ ሽቦ የመብራት ሽቦ ሎጋ ሽቦ የማርገዝ ሽቦ ሎጋ ሽቦ በቃ ኤፍሬም ሄደልን እንግባ። ወይኔ ደስ ሲል በማርያም እንኳን ደስ አላችሁ። ህያብ ኤፍሬም እንኳን ደስ አላችሁ። እንኳን ወደ ቁም ነገር አበቃችሁ። እንኳን ደስ አላችሁ ማሮቼ። ማርያምን እኔ ደስ ብሎኛል። በጣም ነው ደስ ያለኝ። ቀጣይ ደግሞ የነ ሀይምና የነ ብሩክ እንጠብቃለን። ውይ እንዴት ደስ አለኝ በእግዚአብሔር። እንጠብቃለን። ከዚህ በላይ ደግሞ
ክፍ እንደምትሉ አንጠራጠርም። ማሮቼ እንወዳቸዋለን። ወይኔ ማርያም እንዴት ደስ አለኝ በእግዚአብሔር። እንኳን ደስ አላችሁ በድጋሚ እንኳን ወደዚህ ቁም ነገር አበቃችሁ። ውለዱ ክበዱ ማሮቼ። እኛ ደግሞ እንወዳቸዋለን። ነው ያ ሶ ማሮቼ እስኪ ዛሬ የደስታ ቀን ነውና እስኪ በነ ኤፍሬም እና በነ ህያ ደስ ያላችሁ ወይ ደግሞ ፈታ ያላችሁ ወይ ደግሞ ደስታ የተሰማችሁ እስኪ ለኔ እኔ ያላችሁ ኮሜንት ጻፉልኝ። ሼር፣ ሳብስክራይብ ደግሞ እንዳትረሱ። እወዳቸዋለሁ።